ሰላም ቤተሰቦች እንዴት ናችሁ? በዛሬ ቪዲዮዬ እጅግ በጣም ጠቃሚ የሆነ ግን ቀላል የሆነ ነገር ኤክሴል ላይ አሳያችኋለሁ። እንደምትመለከቱት ዳታዎቻችን ላይ የሆነ ቦታ ክፍተቶች አሉ። እነዛ ክፍተቶች ደግሞ ማሟላት አለባቸው። እነዚህን ክፍተቶች ለመሙላት እንደዚህ በእጃችን እንደዚህ እየጎተትን የምንሞላ ከሆነ በጣም ጊዜ ይፈጃሉ። ኢረር የመከሰቱ እድል በጣም ሰፊ ነው። ይህንን ግን በቀላል መንገድ እንዴት እንደምንሰራ አሳያችኋለሁ። አካውንቱን ፎሎ ማድረግ አትርሱ። ይህንን ለማድረግ እንደዚህ ኮንትሮል ኤ እናደርጋለን። ከዛ ኮንትሮል ጂ እናደርጋለን። ኮንትሮል ጂ ካደረግን በኋላ ወደ ስፔሻል ገብተን እቺን ብላንኳን እንመርጣታለን ማለት ነው። ብላንኳን ከመረጥን በኋላ እንደዚህ አይነት ነገር ከመጣልን በኋላ ኢኳል እንላለን። ኢኳል ብለን አንዱን ሴሌክት እናደርጋለን። ሴሌክት ካደረግን በኋላ ኮንትሮል ኢንተር እንላለን ማለት ነው። ስለዚህ ምንም መጎተት ወደዛ ማድረግ ምንም ሳያስፈልገን እንደዚህ በቀላሉ ማሙላት እንችላለን። አካውንቱን ፎሎ አድርጉ። ኮፒ ሊንክ ሼር በማድረግ ለብዙ ሰው እንዲደርስ አድርጉ። ሰላማችሁ ይብዛ። ቴንኪው